ከ2020 እስከ 2024 የነበሩት 3-4 አመታት a golden age for Ethiopian financial sector ብዬ ነው የምገልጸው። በዚህ አመታት ውስጥ ነው እጅግ በጣም ብዙ ስራ ይሰራ ነው። አውቀንም ሳናውቅም ግን ጥሩ ነው ይሰራ ነው። አብዛኛው ታስቦበት የተሰራ ሊኒኩ ኦብጀክቲቭ ኔትወርኪንግ ነው አይደለም። ስለዚህ ኢሜልም ሼር እንደራረጋለን። ከዚህ በኋላ በቤተሰብ ነው የምንሆነው ማለት ነው። ቢዮንድ ፔመንት ካሽ ያለ ማያዝ ኮንፊደንስ የመጣ በቀላሉ አይደለም። የዛሬ 5-6 አመት ግን ካሽ የሌለው ገንዘብ የሌለው ነው አይደል? በቃ ምንም ገንዘብ የሌለው ምን የለውም ካሽ የለውም በቃ ማለት ባንክም የሌለው ምንም የሌለው ኪሱ አሁን ኪስ ባዶ ነው ቢባል the concept behind ገንዘብ የለህም ሂሳብ ውስጥ ገንዘብ የለም ምናምን ነው እንጂ ኪስ ውስጥ ምንም ገንዘብ የሌለው ሰው ባንኩ ውስጥ ሂሳብ የለውም ወይም ክፍያ መክፈል አይችልም ማለት አይደለም። የኢትዮጵያ ፋይናንስ ሴክተር ኮንፈርት ዞን ላይ የነበረ ምክንያቱም የውጭ ተቋማት የሉም አይደል? የውጭ ባንኮች አልነበሩም አይደል? ዋሌት ግን ትራንስፎርሜሽናል ነው። ዲስረፕሽን የሚፈጥር ነው። you don't need to go to the bank, you can open wallet everywhere. ፔመንትን ዲጂታይዝ በመናረግበት ጊዜ ይሄ ጥናት የሚያሳየው ምንድነው? እሱ አንደኛው ነገር ፋይናንሻል ኢንክሉዥን ያመጣል። ከዛ ፖቨርቲን ደግሞ ምን ያደርጋል? ይቀንሳል። ፔመንትስ correlates with 0.1% higher GDP per capital growth ነው። 3-4 አመታት a golden age for Ethiopian financial sector ብዬ ነው የምገልጸው። በዚህ አመታት ውስጥ ነው እጅግ በጣም ብዙ ስራ ይሰራ ነው። አውቀንም ሳናውቅም ግን ጥሩ ነው ይሰራ ነው። አብዛኛው ታስቦበት የተሰራ the way that NB approach the sector እና ኢምፕሊመንት ያደረገበት way we can say like a smart way አብዛኛው ኢነብሊንግ ነው። ዌይት ኤንድ ሲ አፕሮች ነው። የካታሊስት ሮል ነው ሲጫወት የነበረው በህግም በሞራል ስዌሽንም በምንም the aim was to what to develop the sector ሰዎች being cheated አይደል እየተጭበረበሩ ነው ባለማወቅ ይሄም ኃላፊነት አለብን የምንሰራው አይነት ይራን ኮሌክቲቭ ኢፈርት ነው is not only the central bank ባንኮች ራሳቸው ምን አሰራራቸው ሶሪ ቱ ሴይ ያንዳንድ ባንክ አሰራር ደንበኛውን አይደለም ሰራተኛውን ራሱ የሚያጋልጥ አሰራር ነው ያለው አሰራር too traditional too exposed so ያ የሁሉም ኃላፊነት ነው መሆን ያለበት uncollateralized lending የሚለው አይሰራም collateralized ነው ያለ ማስያዣ የሚሰጠው አሁን ዲጂታል ላይ it is highly collateralized and highly safe than of the physical እንትን ለምን እንደሆነ ታውቃላችሁ data driven financial service ምንድነው እሱ ቤዝ የሚያደርገው your behavior ነው ሌላ ነገር አይደለም አሁን ዓለም ላይ ያለው war controlling the wallet ነው not the bank if you control the wallet you control the finance sector ፋይናንሻል ኢንክሉዥን ከ50% በታች ነን 50 ግን 33 ትሪሊየን ብር በዲጂታል ፕሮሰስ አድርገናል ትንሽ አስቸጋሪ ነው በትራንዛክሽን ቮሊዩም እኩል ሆነናል ማለት እንችላለን አሁን ቀይሩት 33 ትሪሊየንን በ160 ብር ስታካፍሉት የዶላር አማውንት ታገኛላችሁ ጉግል ላይ ሄዱና ደግሞ ኬንያ በአመት ውስጥ በምን ያህል በዲጂታል ትራንዛክት ታደርጋላችሁ ታዩ ኦልሞስት እኩል እየሆነ ነው የኬንያ ፋይናንሻል ኢንክሉዥን ሬት ግን 80% በላይ ነው the preparation the foundation work has to be done in the coming 3-4 years until 2030 ማለት ነው then የበለጠ ዲጂታል ወደ ሆነው somehow sophisticated ወደ ሆነው ግን more efficient እና effective ወደ ሆነው application የምንሄድ ይሆናል ማለት ነው